ክቡራትና ክቡራን የዞ ቤተሰቦች እንዴት ቆይታችኋል? ዛሬም እንደተለመደው የአንዱ ሰው ህይወት ውስጥ ሰው ብለን ልንገባ ሰዓታችንን ጠብቀን ተገኝተናል። እንግዲህ የዛሬ የሰው እንግዳችን ዘንድሮ በሚካሄደው ምርጫ ለወረዳችን አስተዳዳሪውን የሚወዳደሩት ኢንጂነር አይሰጡም ሀሳን እንገባለን። አፍሹ ካልዘጋሽ ጮምረልሻል። የማንም አሮጊት መቆለጃ ሆንኩ። ኮኔ ከክቡር ኢንጂነር የወደፊት የወረዳቸው አስተዳዳሪ ጋር ሞጋፈጥ መጨረሻ ወርደት ነው። ስቱፒድ አታውቂኝም። ማነው እሷ? ማለቴ ምን ጉድ ናት? ሙቀኛ ነው። ራስን በሳትክ ጊዜ አግኝቶ ነው የሚሆነው። ዶማ አትታገለው ትግል አይደለም። አሬ ምን መጋኛ ነው እንዴ? ማነው ነው ያልኩት? ምን አልከኝ? የቆሙ ሴትዮ ሰውየው ማናቸው እንዴ? አይ ሰጣን አይደለም። እኔ ጠንቅቄ ነው የማውቀው። ሞጋኛና አልኩህ ሞጋኛ ነው። ኢንጂነር እኮ ጆሮዎች አይሰማም። ያው እንቅስቃሴ ነው የሚገምቱት። በቃ ማጠር ነው እስከድለናል ብለን። ምን አላችን? አይ ምንም ኢንጂነር ዝም ብለን ነው። አይ ጎበዮ ሰው አይደለም እኮ ሞጋኛ ጋር ይቅርና ጫካ ውስጥ እኮ ነብርና በተኩላ ጋር ተስማምተው ይኖር የለ እንዴ? በእርግጥ ነብር አስቀያሚ የሚባል እንስሳ አይደለም። ሞቻል ነው። ለዚህ ለተቃቅሞን ነው ሀገር ለመምራት እየተዘጋጀ ያለ ነው። የማንንም ባለጌ አምጥተህ ማስተደብ ሳይንስ አንተም ትደረባለህ? ዋይ ሳልደግመት እጅ ሰጥ እየዞራርጉልኝ ነው። ሞክሩኝ። ዛሬ እንግዲህ ከኔ ጋር የመዋልና በቅርበት ስራዬን የመከታተል እድል አግኝታችኋል። ከኔ ከወደፊት የወረዳቸው አስተዳደር ጎን መቆም ራሱ ትልቅ እድል ነው። ኢንጂነር የምርጫ ምልክቶት ምንድን ነው? ምን አልከኝ? ምልክቶት ምንድን ነው? ሞጫቻ? የምን ሞጫቻ ነው የምትል ያለ? ምን ይታያል? ምንም። በቃ ምልክቴ እሱ ነው። ንፋስ የማይታይ ጉን ያለ ንፋስ ኃይል ነው። የማይታይ ታላቅ ኃይል፣ እጅግ ግዙፍ ኃይል። ስላላየነው የለም ብለን የምንክደው ኃይል አይደለም። ንፋስ እንደ ወጣትነት ነው። በደንብ ከያዝከው መብራት ሆኖ ቤት ያበራል። በደንብ ካልያዝከው ደግሞ አመጽ ሆኖ ቤትህን ያፈርሳል። ግን ኢንጂነር ንፋስ እኮ ያልጨበጥ ባይነት ተምሳሌት ነው። ወረኛ
የማይመለከትሽ ምን ያስጠይቅሻል? አሁን የጧት ስራችን የሚሆነው በኋላ ለጠራ ነው ታላቅ የድጋፍ ሰልፍ ህዝቡ ወጣ እንዲደግፈን በየቤቱ እየሄዱ መቀስቀስ ነው። ወጥታ ወደ ስራ። ከህዝቡ ጋር ማኩኩል መጫወት አያስፈልግም። እንደሚታወቀው ይሄ የሚፈልገውና የሚያስፈልገውን ጠንቅቆ የሚያውቅ ህዝብ ነው። ለዚህ ነው ታማኙንና ጽኑውን ንፋስ ፓርቲን ለመደገፍ በነቂስ የወጣው። ምን ዕዳ ነው ዛሬ ገባ ነው? ምን አልከኝ? ምንም ኢንጂነር፣ እንኳን ለመጀመሪያ የምርጫ ቅስቀሳ ቀን አደረሰው። ምን አልከኝ? እንኳን አደረሰዎት። ባልደራስ የሚባል ሽመት እኮ ቆርጧል። በንጉሥ ጊዜ ቀርቷል። እኔ የምልህ ልጅ ኤልያስ የወደረ ስርዓት ናፋቂ ነህ እንዴ? ወዴት አዳምጡ እንጂ ጭራሽ አለመስማታችሁ ሳያንስ እኔ ላይ ሌላ ነገር ይጠመጥማሉ እንዴ? እኔ የምልዎት ኢንጂነር፣ ምን አልሽኝ? በዚህኛው ዙር ለወረዳችን አስተዳዳሪ ሆነው ቢመረጡ ምን አይነት ለውጥ ያመጣሉ? ምን አልሽኝ? ምን አይነት ለውጥ ያመጣሉ? ለውጥ ይጎርማል። እንዴት አወቅሽው? አንቺ በጣም ጥሩ ጋዜጠኛ ነሽ። እኔ ለውዝ በጣም ነው የምወደው። ያኔ ወጣት እያለሁ ትንሽ ሙቃ ማመሳት ነገር ነበረች። ለዛ ማጣፈጫ እንዲሆን ብዬ ጀመርኩ። ግን ጫቱ ብዙ አልገፋሁበትም። የለውዝ ነገር ግን በቀላሉ ማቆም አልቻልኩም። ይኸው እስከ እርጅና ድረስ አብሮኛል። ይገርምሻል፣ የመጀመሪያ የወረዳ አስተዳዳሪነት ስወዳደር የመወዳደሪያ ምልክቴ የለውዝ ፍልቃቂ ነበር። ታዲያ ይህንን ዶፎን የከተማ ነዋሪ ያስታውሳል። የወረዳ አስተዳዳሪነት ሲወዳደሩ ይሄ 5ኛ ጊዜዎት ነው። አንድም ቀን አሸንፈው አያውቁም። ይሄኛውን ውድድር የምታሸንፉ ይመስሎታል? ምን አልከኝ? በዚህኛው ዙር የምታሸንፉ ይመስሎታል ወይ? በፍጹም አንድም ቀን አስቤ አላውቅም። እኛ የመረጠንን ህዝብ ነው የምናገለግለው። ምንም የምናፍሰው የህዝብ ሀብት የለም። እኛ ለመረጠን ህዝብ ነው የምናገለግለው። አረ እንደሱ አይደለም ያልኩት። የምታሸንፉ ይመስሎታል ወይ? ማሸነፍ። አሃ እሱማ ግድ ነው። ህዝቡን ባትካምቦሸቦሽ ነው በኋላ እኛ ባዶ ኪሳችንን ማቀረብ የርዶሻችን እንወስዳለን። ግን ህዝቡ ይቀድማል። ኢንጂነር፣ እሱ እኮ የምታፍሱ ይመስላችኋል አይደለም ያለው፣ የምታሸንፉ ይመስላችኋል ወይን ያለው። ምን አልሽኝ? ታሸንፋላችሁ ወይ? ምንም እናፈርሰው ነገር የለም። ባለው ላይ ነው የምንገነባው። 5 ዓመት እኮ ነው ያለው። 5 ዓመት ደግሞ አፍርሶ ለመገንባት አይበቃም። ታዩ በቃ ይቅር። እኔ ምሎት ኢንጂነር፣ እስቲ ለመጀመሪያ ጊዜ ለአስተዳደርነት ለመወዳደር የወሰኑበትን ጊዜ ያስታውሱን፣ እንዴት እንደነበር ሁኔታው። ምን አልከኝ? የመጀመሪያዎትን የፉክክር ጊዜዎትን ያስታውሱኝ እንዴት እንደነበረ። እቺ እኮ የመጀመሪያ ሚስቴ አይደለች። የመጀመሪያ ሚስቴ ደት አለች። ቆንጆ ሚስት ነበረች መሰለህ። አይ ጸባይ፣ አመል፣
ምን አውቃለሁ ገና በልጅነቷ ፈጣሪ ሰጥ ኧረ በርታ ይበሉ እንጂ አንዴ ሆኗል። ደግሞ አሁን ሌላ ሚስት አለው። እሷ ለቀድሞ ሚስቶች ሲያለቅሱ ብታይ ጥሩ አይደለም። እኔ ምሎት ኢንጂነር ምን አልከኝ? ከአሁኗ ሚስቶት ጋር እንዴት ተገናኙ? ምን አልከኝ? እንዴት አገኟት የአሁኗን ሚስቶትን? ከተገኘ ሚኒስተር መሆን ማን ይጠላል? ህዝቡ አምኖ ምሩኝ ካለ ምን ታደርግታላችሁ? ሳይሰሙ ግን እንዴት ነው የሚመሩት? ምን አልሽኝ? ኢንጂነር እንደዚህ ደንቆሮ መምራት ግን መደናቆር አይሆንቦትም? በህግ አምላክ ደንቆሮ እያለኝ ነው። በህግ አምላክ ደንቆሮ እያለኝ ነው። ይህንን እንዴት ሰሙት? የሚፈልጉትን ብቻ ነው እንደሚሰሙት ኢንጂነር? ልብ አድርጉልኝ። በማንነት እየተሳለቀ ነው።